አችልም ነብይ ዘማች ዳንኤል ከባሳነኝ ሰላማችሁ ረፍታችሁ የተወደዳችሁ አባተ ብሩካን በጌታ በኢየሱስ ክርስቶስ ይብዛላችሁ። በዚህ ሰዓትና ደቂቃ ይህንን እድል ሰጥቶ በፊቱ መገኘት እድል ሰጠን እስራኤል ቅዱስ እግዚአብሔር የተመሰገነ የተባረከ ይሁን። አጭር ጸሎት ከኔ ጋር እንጸልይ። ከማትቀልዱ ከማትተቹ ሰዎች ጋር አብረን እንሁን። ሁሉ የምትችል ዘላለም አምላክ እግዚአብሔር ቅዱስ ምድር ዳርቻ ፈጣሪ ስግደት ውዳሴ ክብር ላንተው። በቃል ተናገረን እንሰማለን። ቃል እንዳይሰማ ኔትወርክ ሊዘጋ የሚሞክር ማንኛውም ጠላት ይፍረስ፣ ሰይጣን ስራ ይፍረስ፣ የአጋንንት ሲስተም በኢየሱስ ይቋረጥ። በመካከላችን አንተ ተገኝ። የወንጌል ሁሉም ስፍራ ይድረስ። በኢየሱስ ክርስቶስ እንዳይደርስ የሚከላከል በኢየሱስ ሐሳቡ እቅዱ የከቸፈ ይሁን። በመካከላችን ወደርኩ አድርግ። የሚሰሙትን ባርካቸው በኢየሱስ ምስክር ስም አሜን። ክብር ለኢየሱስ ይሁን። ይህንን እድል ሰጠን እስራኤል ቅዱስ እግዚአብሔር የተመሰገነ የተባረከ ይሁን። ዛሬ የእግዚአብሔር ቃል ምን በሚል ርዕስ ሐሳብ የምናይ መሰላችሁ? አንተ የምትሰቃየውና የምትቸገረው ዛሬ ወንድሜ አንተ ጋር ጉድለት አንደኛ ጉድለት ኖሮብህ ወደ ንስሐ መሮጥ ሲገባ ነገር ማስተካከል ሲገባ ስላላስተካከል ሊሆን ይችላል። አንድ እሱ ነው። ሁለተኛ ጌታ ልከብርበት ብሎ አንተ ልትራብ፣ ልትጠማ፣ ልትታሰር በተለያየ ፈተና ውስጥ ልትወርቅ ትችላለህ። ያ እግዚአብሔር ለሚወዱ እንዳሳቡ ለተጠሩ ነገር ሁሉ ለበጎ ይደረጋል የተባላቸው በቅድስና እየተመላለሱ እሱን እየፈሩ ላሉ ሰዎች ነው ያ ቃል የሚሰራ። ስለዚህ ዛሬ በኢየሱስ ክርስቶስም አመጽ እየሰራ ክፋት እየሰራ እግዚአብሔር ለሚወዱ እንዳሳቡ ለተጠሩ ልትል አትችልም። ማለት የምትችለው መልካም ነገር እየሰራና እያደረክ ነው። ስለዚህ ዛሬ በገዛ እጃችን ነገሮቻችን ካልተሳካና ካላመረብን ችግራችን ዛሬ የእግዚአብሔር ቃል በመስማት ከችግር ልንላቀቅ እንችላለን። እሱን በመስማት ከችግር መውጣት እንችላለን በሚል ሐሳብ ዛሬ የእግዚአብሔርን ቃል እንሰማለን። የእግዚአብሔር ቃል ምሳሌ ምዕራፍ 1 ከቁጥር 23 ላይ ይቅርታ 33 ላይ በኢየሱስ መነባሉ እንደዚህ ይላል። የሚያዳምጠኝ ሁሉ ግን በሰላም ይኖራል፣ ክፉ ሳያየው ያለ ስጋት ይቀመጣል ይላል። የሚሰማኝ የሚያዳምጠኝ ነው። ካላዳምጥ ማናዳምጥ ከሆነ ማንሰማ ከሆነ ችግር ይገጥመናል፣ መከራ ይገጥመናል፣ ማንኛው ፈተና ይገጥመናል። መሻገር አንችልም፣ መውጣት አንችልም። ታመን ያለ ጊዜያችን እንቀጫለን። እድሜ በምድሪቷ ላይ ጠግበህ ታልፋለህ። ዛሬ እንዳንሻገር ወደዛ የሚያደርጉ ኃጢአቶች ናቸው። ዛሬ እነግርሃለሁ፣ ምንም ነገር ሳታይ ለምትሞት የተለያየ አደጋ ለሚገጥም ለአንተ ዛሬ ራስህን በሕይወት ያለ ሰው ልትመረምር ይገባል፣ ልንመረምር ይገባል። ስለዚህ ምንድነው የምለው? ከመከራ ትድናለህ ነው ያለው። የሚያዳምጠኝ ነው ያለው። ዛሬ አንቺ ማንን እየሰማሽ ነው? ማንን ነው እየሰማን ነው ያለ ነው? በዚህ ሰዓት ዓለም የምታንጸባርቀውን የዓለምን ምኞት እየተከተለን ነው። ዓለምን የሚከተሉ አንዳች ከእግዚአብሔር ዘንድ ማግኘት አይችሉም። የምኞት ኑሮ ብቻ ኖሮ ያልፋሉ እንጂ በምድሪቷ ላይ እድሜ ትጠግባለህ ያለውን እድሜ የሚጠግቡ ሰዎች እሱን የሚፈሩት ናቸው። ዝሙት የማይሰሩ፣ ጉቦ የማይቀበሉ፣ ጣዖት ከማምለክ ራሳቸው ያገለሉ፣ ባልንጀሮቻቸው ዘውትር የሚወዱ፣ የማይቅን ትሑት የሆኑ ቅን የሆኑ የወደቁትን የሚያነሱ የማይተቹ እነሱ በመጨረሻ ዘመን ጌታችን በሚገለጽበት ጊዜ በክብር ሳይሸማቀቁ ጌታን ይቀበሉታል። አንተስ ወንድምህን ይቅር አልልም ብለህ እንዳንዳ ልብ ይዘህ ይሁን፣ እየሰረክ ይሁን፣ ጉቦ እየተቀበልክ እየሰጠ ይሁን፣ በጎሳ ተመክተህ ወንድም ልታጠፋ እየተመካከልክ ይሁን፣ ኢየሱስ ምክራችሁን ሊበትን ይመጣ ይሁን፣ ዘረኝነታችሁን ሊያቀልጥ ይመጣ ይሁን። ኢየሱስ የት መንደር እያላችሁ ይምጣ ኢየሱስ። ይህንን ለምትሰሙ አሜን ለምትሰሙ አቅም ይሁናችሁ እግዚአብሔር፣ ጉልበት ይሁናችሁ እግዚአብሔር። አመልጡ በኢየሱስ ክርስቶስ። ሃሌሉያ። የሚያመልጥ ሰው ዓለምን አመልጦ የእግዚአብሔርን ክብር ማየት ይችላል። ከስጋት መውጣት ይችላል። ዛሬ እነግርሃለሁ፣ የምትንከራተተው ግራ የተጋባ የምትራበው እንደ ተራብ ምንም አይነት ታሪክ ሳይለወጥ ትሞታለህ። ለምን ቢባል ቃሉ አሰማማ።
ቃሉ ያለው የሚሰማኝ ነው ያለው፣ የሚያዳምጠኝ ነው ያለው። እሺ ብትል ምድር በረከት ትበላለህ፣ እምቢ ብትል ሰይፍ ያገኛል። እሺ ያለው ሰው እሺ ካላልክ ዛሬ አንተ በምድርቷ ላይ የፈለግከው ነገር መመገብ እንደማትችል ነገር አለ። በበሽታ ተሰቃይተህ ህይወት ያልፋል። ይህ ነገር አለ ወንድሜ። ዛሬ ቃሉ የሚለን የእግዚአብሔር ቃል የሚያወራልን እሺ ብትሉ ምድር በረከት ትበላለህ ብለዋል። ዛሬ ምድር በረከት እንዳትመገቡ ያደረጋችሁ ኃጢአት ነው። ያንተ ህመም እግዚአብሔር ለሚወዱ እንዳሳቡ ለተቀሩ ወደዛ ይዘህ ልትሄድ ነው እንዴ? በኃጢአቴ ነው የምትሰቃየው። ራስህ ታውቀዋለህ። ንጹህ ሰው ከሆንክ ትፈወሳለህ። በዛ በማለፊ ደስ ይበልህ። የምትታመም ደስ ይበልህ። ስራ ያጣ ደስ ይበልህ። በዛው ልታልፍና ለሌላ ልትመሰክር እግዚአብሔር ፈልጎ በዛ ላይ ያሳልፍ ይችላል። እንደዛ የሚያደርጋቸው እግዚአብሔር የተቀደሱት ሰዎች ናቸው። እሱን የሚሰሙት የሚያዳምጡት ሰዎች ናቸው። አንተ ታልካሻ ስፍራ እየዋልክ ማይሆነው ስፍራ እየዋልክ እየጎመጀ እየተቸ እየቀለል ቃሉ ለመስማት ጊዜ ለሌለ ሰው ይህ ቃል አይሰራም። ይህ የሚሰራው ከጣት ለራቁ ጆሮቻቸው ዘንበል ላደረጉ ይሰራል። ስለዚህ በኢየሱስ ክርስቶስ የተወደዳችሁ አባተ ብሩካን ዛሬ ለሚዋጥ ሰው መልካም ይሆንለታል። ወንድሜ እህቴ የሚያዳምጠኝ ነው ያለ። አንተ የምትሰማ ፊልም ነው። አንተ የምታየው ዓለም ነገር ነው። ዓለምን እየተከተል እንዴት ሆኖ በሽታ ካንተ ይራቅ? እንዴት ሆኖ እህሉን ውሃውን ተባርኮ ልትመገባለህ? የምትመገብ ወደ ጠጠር እየተቀየረ ወደ ግፊት እየተቀየረ በጌታ በኢየሱስ ክርስቶስ ይሄ መርገም ነው እንጂ ከእግዚአብሔር ዘንድ የመጣው አትበል። ይኸውልህ ብትታመምም መታመም ለበጎ የሚሆንልህ በቅድስና ለምትመላለስ ሰው፣ ለአመፀኛው ለትዕቢተኛው አይደለም፣ ለዘረኛው አይደለም፣ ለዝሙተኛው አይደለም። እንደ እግዚአብሔር ሐሳብና ፈቃድ ለሚመላለሱት ነው የምለው ቃል። አንዱ እኮ ለበጎ ነው ይላል። ምን አውቄ ነው ለበጎ ነው ብለህ የምትፈርደው? ፈራጅ አንተንማ አደረገው። ያ ሰው የገዛውን ኃጢአቱን ዋጋ እየከፈለ ሊሆን ይችላል። ሰው የሚዘራውን ያው ራሱ መልሶ የሚያጭለው። ዛሬ ተመለስ፣ ንስሐ ግባ፣ ወደ እግዚአብሔር እንመለስ። ምሕረቱ ትልቅ ነው። ዘረኝነትን እናቋርጥ። ሄሉን ውሃውን ባርኮልህ እግዚአብሔር ልትበላ ትፈልጋለህ? ጨው የሌለ ነገር እየተመገብክ ዘመንን የምትፈጅ ሰው፣ እረፍት ያጣ ሰው፣ እያሰብክ የምትመገብ ሰው፣ ሀብት እያለ ብር እያለ ብዙ ነገር እያለ ጨው ነገር አትመገብን ለተባልክ ሰው ዛሬ አሳስብሃል። ጌታን ስማ። በመካከል ላይ ያለውን ክፋት ጨለማን አስወግድ። ንስሐ ግባ። ወደ እግዚአብሔር መሮጥ ይሁንልህ። አይኔ ከመንቀልቀል አውጣ። ተረጋጋ። በተረጋጉት ሰዎች ላይ የእግዚአብሔር መንፈስ ይወርዳል። ሃሌሉያ! ሰላም ይመጣል። ሃሌሉያ! በዚህ ሰዓትና ደቂቃ ወንድሜ ይህንን ለሰማ መዳን ይሆንልህ፣ ማመለጥ ይሆንልህ፣ መሻገር ይሆንልህ። የምትታመን በእጅ ውሃ ያዝ። ልጸልይልህ። ሁሉ የምትችል ዘላለም አምላክ እግዚአብሔር ቅዱስ ምድር ዳርቻ ፈጣሪ ክብር፣ ስግደት፣ ውዳሴ ላንተ ይሁን። በዚህ ሰዓት የሰሙትን ባርካቸው። በእምነት በእጆቻቸው ላይ ውሃ ይዞ የሚያማቸው ቦታ ይዞ አሜን ስሉ። ከያዛቸው ደዌ ነፃ ይፈቱ። ከጠላት ካሳወጀ ህመም ነፃ ይፈቱ። ከጠላት ቅድ ያመልጡ። በነገር ሁሉ ከፍ በል። የረዳህን ከፍ በል። ያገዝከን ከፍ በል። በዛሬው ቀን በአእምሮቻቸው በሊኖቻቸው ፈልገው ያጡት ነገር ያስጨብጣቸው። በኢየሱስ ስም አስጨብጣቸው። አሜን የሚሉ ከትችት ከቀልድ ወጥቶ እግዚአብሔር በአንድ በሌላ ይናገራል ብሎ ላስተባሉ ያንተ ፈውስ ፈጥኖ ይምጣላቸው። በኢየሱስም ይምጣላቸው። ሁሉ ስለምታደርግ ከፍ በል። አገራችን ሰላም አድርግ። በጦርነት ውስጥ ያለችው ኢትዮጵያ ባንተ ትጎበኝ። ድህነት ይጥፋ። ዘረኝነትን አንሳ። ሰላም ይሁን፣ እረፍት ይሁን። ሰዎች በየቋንቋቸው በየአገራቸው የሚሰሩበት ስራ እድል በሮች በኢትዮጵያ ላይ ይከፈት። ሰላም ይስፈን። ስለሰማን ከፍ በል። በጌታ በኢየሱስ ምስክር ስማን። አሜን። ክብር ለኢየሱስ ይሁን።